ሰላም 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 ውድና የተከበራችሁ ያኔ እንቁና ተወዳጅ የሆናችሁ ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሁሉ ሰላማችሁ ደህንነታችሁ ብዝት ይበል። እንግዲህ ቤተሰብ እጠፋለሁ ድጋሚ አልመጣም ብዬ አላስቻለኝም ከናንተ መጥፋትና ያው አልመጣም ብዬ ዛሬ ሁለተኛ ነው ሶስተኛ ቀን ስመጣ እና ሰሞኑ እየተፈጠረ የነበረውን ነገር አይታችኋል። ሀሳቤን በመልካም የተቀበላችሁኝን ሰዎች በሙሉ ስለሆነት በጣም ከልቤ ነው ማመሰግነው። እንደዛውም ደግሞ እኔ እንጃ ማለት እኔ ትክክል ሆኜ ሀሳብ ይዤ መጥቻለሁና ለምን አልተቀበላችሁኝም አይደለም፣ ግን አንዳንድ ጊዜ ሰው የሆነ ነገር ሲነግራችሁ ብትቀበሉ መልካም ነው ባይ ነኝ። ለምን ካላችሁ ሚዲያ ላይ ብቻ የሚመጣላችሁ ነገር አትመኑ። በጣም ብዙ ጊዜ ብያለሁኝና አሁንም ዛሬ መናገር የምፈልገው እሱን ነው። እና እንግዲህ ዛሬ ዋነኛ የመጣሁበት ሀሳብ አሁን ይሄንን ለማውራት አይደለም። ሰሞኑ የሰራነውን ቪዲዮ እንዳያችሁት እኔ እንደውም በጣም ያስቀየምኩት ሰው አለ ብዬ ያሰብኩት እናንተን ነው ከማንምና ከምንም በላይ። ከዛ ሲቀጥል አብርሽና እኔ በእርግጥ የነበርንበት መንገድ ትክክል ነው ብለን አስበን ሄደናልና ተቀያይመናል የሚል ነገር የለም። በሰላም አውርተን በሰላም ስለሆነ የተለያየ ነው። ምንም እኔና እሱ መሀል ቅሬታም ቅያሜም የለም። ምክንያቱም የመጣንበት መንገድ ለኛ እንትን አልመሰለንም መጥፎ፣ ግን እኔ ስህተት መሆኑን ተረድቼ ስለተውኩት አሁን እኔና አብርሽ መሀል ቅሬታም የለም ምንም የለም። በሰላም ተለያይተናል እና ባለፈው እንዳያችሁት በረዲነን የልጁ ስም በረዲን ነውና ይቅርታ ጠይቄው ነበረ። የቀረኝ ማን ነው? ታዲ ነው። እስከዛሬ ድረስ እውነት እኔም ሳላስተውል በጣም አስቀይሜውም ተናግሬውም በጣም ብዙ ነገር ብዮም የነበረው በብዙ መንገድም ገፍቼው የነበረው ሰው እሱ ነው። ግን እኔ አላስቀየምኩትም ብዬ አይደለም፣ አልበደልኩትም አልገፋውትም ብዬ አይደለም። ምክንያቱም የነበረውን ነገር አይታችኋል። ግን እማይሆን ተስፋ እማይሆን ህይወት ለሰው ከመስጠት በቃ ያለውን ነገር በስነ ስርዓት አስረድታችሁ እማይሆን ከሆነ መተው በጣም ጥሩ ነገር ነው። ምክንያቱም ነገ እንደሚሄድ ሰው ሳይሆን ዛሬ ላይ እንዳለ ሰው ሆኖ እንደማይሄድ ሰው ሆኖ ለሰው ተስፋ እየሰጡ መኖር በጣም ነው የሚያስጠላውና እኔ የሚያደረኩት ያንን ስለሆነ ነው ጸጸት የማይሰማኝ እኔን። ምክንያቱም ታዲን አታልዬ ዋሽቼው እዚህ ጋር ምሰራው ሌላ እሱ ጋር እየመጣው ማድርገው ሌላ ነገር ሆኖ እሱን እየዋሸሁት ከሱ ጋር ከመቀጠል የነበረውን ነገር በስነ ስርዓት እውነቱን ነግሬው ከሱ ጋር ያለኝን ነገር በመጨረሴ እኔ በጣም ደስተኛ ነኝ። ምክንያቱም ስለየውም በቃ ለሱ በጣም ከባድ ነው። ሰዋሸው ደግሞ ከዛ በላይ ነው የሚሆነውና ያንን ነገር ነው እኔ መተው የፈለኩት ከተረዳችሁኝ ማለት ነው። ለዛ ሰው ስሜት ከሌላችሁ፣ ለዛ ሰው የሆነ ነገር ከሌላችሁ ከዛ ሰው ጋር ረጅም ጊዜ አብሮ መቀጠል ማለት በጣም ከባድ ነው። የቱንም ያህል ብታሳልፉ ማለት ነው። ማለት ፋሚሊም እናት አባት ብዙ ወልዶ ከብዶ የልጅ ልጅም ጭምር አይቶ የማይሆን ውሳኔ ላይ ሲደርስ አንዲትም ነገር ትሁን ታጣላዋለች አይደለ? በተለይ ደግሞ መቻቻል ከሌለና አብሮ መቀጠል የማይቻል ከሆነ አብሮ መሆን ጉዳት ካለው መለያየት በጣም ትልቅዬ ሰላም ነው። ይሄንን ነገር ደግሞ ታውቁታላችሁና እኔም ያደረኩት ያንን ነው። በጣም ገፋሹ በደልሽው የምትሉኝ ሰዎች አብሬው ሆኜ እየዋሸሁት መቀጠሌ ነው እሱም በጣምም የሚጎዳው በጣምም ሊሰብረውም የሚችለው ይሄ ነው። በቃ ፈጽሞ ትክክል ያልሆነ ነገር የሚሆነው እንጂ ለታዲያ ያለኝን ነገር ተናግሬ በመሄዴ ስህተት ነው ብዬ አላስብም። እና ባጭሩ ስነግራችሁ ዛሬ ታዲን አውርቻለሁ። ሰሞኑ እያወራሁት ነበረ። ሊያገኘኝ በጣም ፈቃደኛ ነው። ምክንያቱም እሱ ወደ እኔ መመለስ ከኔ ጋር መሆን በጣም ነው የሚፈልገው አውቃለሁ። ይሄንን ግን እሱ ጋር ያለው ስሜት እኔ ጋር ስለሌለ እኔ እሱን መጉዳት አልፈልግም ድጋሚ። ስለዛ በሰላም ስለ እውነት በቃ ምንም ነገር ያሳለፍነውን ሁሉ ትተን ዛሬ ለመጨረሻ ጊዜ በሰላም አውርተን በእናንተም ፊት እንድንለያይ በቃ በሰላም። የሰው ልጅ በመጥፎ ብቻ አይደለም መለየት ያለበት፣ መጥፎ ነገር ተነጋግሮ ብቻ አይደለም መለየት ያለበት፣ መጥፎ ነገር ተባብሎ ብቻ አይደለም መለየት ያለበትና ያለንን ነገር በስነ ስርዓት አውርተን በሰላም ጥሩ ጊዜ እንዳሳለፈ ሰው ክፉም ደግም አብሮ እንዳሳለፈ ሰው በሰላም ደህና ሁኝ ተባብለን እንድንለያይ ነው የኔ ሀሳብ። ምክንያቱም እኔና እሱ መመለስ ስለማንችል እኔ ለሱ አይነት ሰው የምገባ አይነት ሰው አይደለም። ያደረኩትን ያልኩትን የሆንኩትን በሙሉ ታውቃላችሁ። ከናንተ የተደበቀ ነገር የለምና ፍቅር ይቅር ባይ ነው እሱም ይቅር ይልሻል የምትሉ ከሆነ ደግሞ የኔ ህሊና ከሱ ጋር እንደሆነ አይሰጠኝም። በቃ ማለት እኔ አንዴ ይሁን ብዬ ስለታውኩት ህሊናዬ ተመልሶ ከታዲ ጋር እንደዚህ በጣም ይከብደኛል እና ከዛን አንፃር
ድጋሚ ወደሱ የመመለስ ሐሳብም ፍላጎትም የለኝም። ከአብርሽ ጋር ሆኜ ያደረኩትን ነገር ማለት እኔ አሁን አብርሽንም ስተወው አብርሽን ጠልቼው አይደለም መሆን ስለሌለበት ነው። ታዲንም ስተወው ታዲንም ጠልቼው አይደለም መሆን ስላለበት ነው በቃ። እና እንደዚህ ስላችሁ ደግሞ እንዴት እቺ ልጅ ሁለት ሰው እንድትሉኝ አይደለም። የሰው ልጅ ፍቅር ያልቃል አያልቅም? ያልቃል። መሰረቱን ይፈልጋል። ፍቅር ላይ ብቻ ከሆነ መሰረት ያደረገው አያልቅም። ሌላ መሰረት ካለው ግን በደንብ ነው የሚያልቀው። እና ከዛን አንፃር እንድትረዱኝ የምፈልገው ነገር ቢኖር ታዲ ከኔ ተሻለች ከኔ በለጠች ስለሆነች በብዙ ነገር ልክ እንደሱ የምትወደው የምታከብረው የምትንከባከበው በብዙ ነገር አብረው ልትሆን የምትችል ሴት ስለሆነች የምታስፈልገው የኔ ዋነኛና ዋነኛ ምክንያት ለሱ አልሆነው። በቃ ይሄንን አውቀዋለሁ። የሱ ልብ ለኔ አይገባኝም። እና ይሄንን ነገር ነው እንድትረዱልኝ የፈለኩት። እንግዲህ እስካሁን ድረስ ታዲ አልመጣም። ለምን እንደሆነ አላውቅም። ቆየ ማለት እሱ ነው እንደውም ጧት ብዬ ከሰዓት ምናምን አለኝ፣ ግን ጠበቅኩት እስካሁን አልመጣም። እንጠብቀውና የሚለውን እንሰማለን። እና ቤተሰብ ለእናንተም ለአብርሽም ማስተላለፍ የምፈልገው መልእክት አለ በዚሁ አጋጣሚ ማለት ነው። እና አብርሽ ምን እያደረክ ነው ግን? እውነት ማለት በቃ ማሰብም ማስተዋልም ተስኖሃል ማለት ነው። የምታደርገው የምትሆነው ነገር በጣም ያስጠላል። አሁን ባለፈው ከትላንት ወዲያ ነው ምናምን አልጋ ማለት ክፍል ውስጥ ከሌላ ሴት ጋር ሚስቱ የልጁ እናት ያዘችው። ድጋሚ ደግሞ እሷን ለማግኘት ሄደው አይታችኋል አይደለ? ሩታ ከመምጣቷ በፊት እንዴት እየሆኑ እንደነበረ ከሄርሜላ ጋር። እኔ አብርሽን የሆነ አክል ደረጃ ለኔ መሄድ እስካለበት ድረስ ከፈቀድኩለት እስከፈለገበት መንገድ እኮ ይሄዳል አይደለ? እና እሱም ለሄርሜላ ስለፈቀደላት ነው ሲመጣ የምትደባብሰው የምትነካካው የምታደርገው ሁሉም ነገር ያስጠላል። ምን አለበት አንተ ብትተዋት፣ ምን አለበት አንተ ብትርቃት፣ እሷ አርቅም አልተውም ካለች ማለት ነው። እና ቤተሰብ እስኪ እናንተም ምከሩት፣ ተቆጡት። ልጁን እውነት በጣም እንወዳለን የምትሉት ቤተሰቦቹ እስኪ ተቆጡት። ያደረገ ያለው ነገር ትክክል አይደለም። በተለይ ደግሞ አቤል ብሩክ እስኪ አርቁለት። እናንተ ናችሁ መቼም ሄርሜላን ያመጣችኋት፣ አርቁለት። እውነት እኔ እንጃ፣ እኔ የሚቆጣትም ቤተሰብ የለም መሰለኝ። እኔ እርግጠኛ ሆኜ የምነግራችሁ እኔ አሁን ላይ እየተሰማኝ ያለው ሀፍረት፣ እኔ አሁን ላይ የሚሰማኝ በቃ ትላንት ላይ ያደረኩት ነገር ትክክል እንዳልሆነ ሆኖ በጣም መጥፎ አላ እኔ ውስጥ እንትን የሚለው ለአንድ ሰው የመታረቂያ መንገድ መሆን እየቻለን የመጣያ በየጊዜው ሰበብ እና ለዛ ሰው ሰበብ ከምንሆን ምን አለበት ሰላም መፍጠሪያ መንገድ ብንሆን። እና እኔ ሁንኩትን እኔ ተሰማኝ ስሜት ከመሰማቱ በፊት አንቺን ማለት እኔ ባለፍኩበት መንገድ እስከምታልፊ ከምትጠብቂ ምን አለ የራስሽን ህይወት ብትኖሪ። የትኛውም ሰው የራሱ ህይወት አለው። ግዴታ ከአንድ ወንድ ወይ ከአንድ ሴት ጋር አታችመንት መኖር አለበት ማለት አይደለም አይደለ? እኛ ገና ስለሆነም ማለት ነው። እና ሄርሜላ ስርዓት ብትይዙ እውነት በጣም ጥሩ ነው። ቤተሰብ እናንተም ማድረግ ያለባችሁን ነገር አድርጉ ማለት እፈልጋለሁ። እና አሁንም እኔ ስለነሱ መናገር ፈልጌ አይደለም፣ ያየሁት ነገር ስለደበረኝ ነው። መቼም ማናችሁንም እንዳላስደሰተ እርግጠኛ ነኝ። የሚሆነው እየተደረገ ያለው ነገር ስለሆነት በጣም ያስጠላልና ተረዱኛላችሁ ብዬ አስባለሁ። እንግዲህ ታዲ ምጣና ከሱ ጋር ያለውን ነገር አውርተን እንደምንጨርስ ባለሙሉ ተስፋ ነኝ። ምክንያቱም የሱ ሀሳብ ሌላ የኔ ሀሳብ ሌላ ስለሆነ ከተቀበለኝ በጣም ደስ ይለኛል። እና ያንን ነገር እስኪ ምጣና እናወራዋለን፣ እንጠብቀዋለን። ቤተሰብ ታዲ እየመጣ ነው። እስካሁን ቆይቶም እንዴት እየተሟዘዘ እንደሚመጣ ሰላም እንዴት ነህ? ደህና ነው አለን። ምንድነው በዛ ሁሉ ፍለጋ ጠፍተሽ አሁን አንቺ ስትፈልጊ የምትመጪ? ያ ሰው እንደዛ አይደል? ሰው እንደዛ ነው። እኔ ግን እንደዛ አይደለም። እሺ ለማንኛውም በሆነ እኔ ለመከራከርና ለሌላ ነገር አይደለም የጠራውክ፣ ለአንድ ነገር ነው የጠራውክ። ደህና ነገር ክብሩ እሱ እንደሰው አይደለም ማለት ነው። እንግዲህ ቤተሰብ እንደ ንግግሩም እንደሰማችሁትም በጣም ተረዱታላችሁ ብዬ አስባለሁ። አሁን ወደ ዋና ሀሳቢ ስገባ ስለነበረው እኔ እናንተ ስላሳለፍ ነው ስለነበሩት በቃ መጥፎ ጊዜያቶች በሙሉ ይቅርታ ለለን የጠራውክ በቤተሰብ ፊት እና ይቅርታ ይቅርታ የምሬ ነው ከልቤ። እኔ አይደለም
ቆይ እዚህ ጋር አንድ መናገር የምፈልገው ነገር አለ። ጥፋት አለ በጣም ብዙ ነገር ሳያደርግና ይቅርታ የምትሏች በሶስት ቃል ሰውን ለማሸነፍ ወይም ይቅርታ ለማግኘት ወይ ያ ሰው እንዲሆንላት መመኘት የማይመስልና የማይሆን ነገር ነው። የትኛውም ሰው ሊያቆም የሚገባ ነገር ነው። ታዲ ላቋርጥ ነው ያውልህ። እኔ ሰማኝ አንድ ጊዜ እኔ አሁን ማለት ነው ሐሳቤ አንተ መተህ እኔን እንድትወቅሰኝ ወይ ያደረኩት ነገር እንድታስተውሰኝ አይደለም። ደግሜ ልንገርህ እኔ ተጸጽቼ ቤተሰብንም ባደረኩት ነገር ሁሉንም ሰው ይቅርታ ጠይቄ ቀረኸኝ አንተ ነህ። ይቅርታ እያልኩ ነው። ይቅርታሽን አልቀበልም ከሆነ ሰማኝ ያውልህ ይቅርታ እንዳልሽ ነገር የሚሽር ጥፋት ነው እንዲያጠፋሽ ነገር የሚሽርም አይደለም ነገር የሚሽር ይቅርታ ማለት ነው። እኔ እንደዛ 3 እና 4 አመት የለፈውበት ነው። ተይ እንደዚህ አትኝ እንደዛ ታርጊ ብዬ ሰማኝ የምፈልገው ነገር አለ አይደል? እንደማመጥ አንድ ጊዜ እኔ ወደ ኋላ መመለስ አልፈልግም። አሁንም ይቅርታ ስጠይቅ ካንተ ጋር ለመሆን ወይ ወደ ነበርንበት እንድንመለስ አይደለም በሰላም እንድንለያይ ስለምፈልግ ብቻ ነው። በምን ምክንያት ተጣልቶ ተቀያይሞ ቆይ ስነ ስርዓትሽን ለምን ደማትዩ ለምን የነካካሽ ቁስል የምትቀሰቅሽብኝ ሰው በሰላም ነው አይችል አንዴ ፈታሽ አንዴ በቃ አንዴ ተውሽ እኮ አይደል ነገሮችን እኔ ራሴን ከሚዲያ ያራኩት ኤቭሪቲንግ ነገሮችን ለማስተካከል ጥሪ ስላቃተኝና አንቺንም መመለስ ስላቃተኝ ሁሉም ነገር እርግፍ አድርጌ ተውኩት። በሰላም እንለያይ ምን ማለት ነው? ያው ልክ ሰው ልጅ ሰማይ ታዲ አንተ በምትፈልገው መንገድ ነኝ ወይስ ኖርማል ጓደኛሽ ነኝ? እኔ በሰላም ምን ለያየው ካንቺ ጋር ይኸውልህ እንኳን እኔ እና አንተ በውስጤ ፍቅር እየሰማኸኝ ነው። የራስህን ሀሳብ ብቻ አትናገር። እየሰማኸኝ ነው። ይኸውልህ ሰው የሚልህን አዳምጥ። ለምን ሰው የሚልህን ነበር የከረምሽ? እሺ እንደዚህ እየሆንን እንዴት ነው የምንግባባው? ንገረኝ። እስካሁን የከረምሽ የራስሽን ሀሳብ ስታራምጂ ነው። አዎ አንተም እንደዛው። እኔ ምንም የራሴን ሀሳብ የትኛውም ሰው የሚፈልገውን ነገር ነው የሚያደርገው። እኔ የራሴን ሀሳብ አለ። እሺ እንደማመጥ እኔ ነገሮችን እንድታስተካክይ ነው ራስሽ እንድትመለሺ በጣም ብዙ ነገሮችን አድርጌያለሁ። እሺ ሰማኛለህ። እኔ በጀኛል ይሆነኛል ያልኩትን መንገድ መርጬ ሄጃለሁ። አዎ ለምን ተመለሽ? እሺ ይቅርታ ነው እኮ ያልኩት ያለሁት እኔ እናንተ እንመለስ አላልኩህም። እኔ አልመለስም። ይቅርታ መመለስ ከሆነ ደግሞ ይቅርታው ምንም አያደርግልኝ። አንቺ እኔ እናንተ ይኸውልህ አሁንም ቢሆን እንድታቆም የምፈልገው ነገር ቤተሰብ በእናንተ ፊት መናገር የምፈልገው ነገር እኔ ላንተ ምንም አይነት ተስፋ መስጠት አልፈልግም፣ አልሰጥህም። እኔ እናንተ ማምጣት ምን አስፈለገሽ? ይኸውልህ አሁን ዳግም ወደዚች ምድር እንኳን ብንመጣ አብረን መሆን የምንችል ሰዎች አይደለም እኮ። ለምን አስፈለገ አሁን መጥቶ እዚህ ይቅርታ ማለቱ? ለምን እኔን ሀሳብ አታስጨርሰኝ? ታወራለህ እኮ የፈለግሽውን ነገር ስትሆኚ እንደፈለግሽኝ የነበርሽ ሰው ዛሬ መጥተሽ እኔን ይቅርታ እንደዚህ አድርግ እንደዚህ ሁሉ ማለት አልችልም ነው? ለምን አንዴ ሄደሻል፣ አንዴ በድዬሃለሁ። አዎ ያ ነገር ስለተሰማኝ ይቅርታ ልጠይቅ መጣሁ። ይቅርታ መጠየቄ ነው ጥፋቴ? እንዴት ነው የምትረዳው? በእናትህ አንቺ እንደምትረጂ ኖ እንደኔማ ብትረዳ ጥሩ ነበር፣ ላንተም ጥሩ ነበር። ይኸውልህ አሁን ማለት ነው ስማኝ አንቺ ራስሽ ስሚ፣ ጭንቅላትሽን አሰሪው። እሺ የምታረጋቸው ነገር በሙሉ ይኸውልህ ሰማይ የሚሰራ ቢሆንማ 3 እና 4 አመት የለፋሽበትን ፍቅር ቀብረሽ ሌላ ነገር ፈልገሽ አትሄጂ። ታውኩት እኮ ሁለቱንም መተው አልችልም። መኖረው ነው አይደለም? ታውኩት መተው አልችልም። ለምን መጣሽ? እሺ እኔ ምን አገባኝ? ነው ያልኩት ያለሁት በሰላም እንኑር። እኔ ከማንም ሰው ጋር ቂመኛ መሆን አልፈልግም። በመጥፎ እይታ መታየት አልፈልግም። እሱ አንተ ሀሳብ ነው፣ ግን እኔ አንድ ነገር እንድሰማኝ እፈልጋለሁ። ይኸውልህ ምንድነው መሰማሽ? ይኸውልህ ታዲያ መምጣትህ ካልቀረ በስነ ስርዓት አዳምጠኝ ብትሄድ ጥሩ ነው ላንተ። እኔ ከማንም ጋር ምንም አይነት ቅያሜ እንዲኖረኝ አልፈልግም። እርግጠኛ ነኝ የሰራኋቸውን ቪዲዮዎች አይተሃል ብዬ አስባለሁ። እና ከአብርሽም ጋር የነበረኝን ነገር ከማንም ሰው ጋር የነበረኝን መጥፎ ሪሌሽን አቁሜ የራሴን የተረጋጋ ህይወት ነው መኖር የምፈልገው ብዬ ያስቀየምኩትን ሰው በሙሉ ነው ይቅርታ የጠየቁት። ቤተሰብ ይቅርታ መጠየቅ ጥፋት ከሆነ እሺ እኔ ልቀጣ እውነት እኔ ምንም ይሁን ግን ተጸጽቼ ተሰምቶኝ ይቅርታ እኔ እናንተ ተቀያይመን አንቀጥል በቃ እናውራ ወይ ደግሞ ሌላ ነገር ይኑረን አይደለም ግን በሰላም እንለያይ። ምክንያቱም ታዲ እኔ ላንተ ስሚ እኔ ስለምትዩ ነገር ምንም እየገባኝ አይደለም። ለምን ሀሳብ አታስጨርሰኝ? ለምንድን ነው የማያስማማበት ነገር ምን ለማስጨርሰዋለሁ? አንተ የምትፈልገውን ነገር ብቻ ነው እንዴ የምትፈልገው? ሰው የሚልህን ስማ እስኪ። እኔ አልፈልግም። መውደድ ማለት እኮ ግዴታ እኔ ያዘዝኩ አይደለም እንኳን ላዝም አንተ መናገርም አልፈልግም። ግን ሰው ሲናገር ስማ። ለምንድን ነው የምሰማው? አንቺ እኮ ያው ልጅ ስለፈልፍና ጎሮሮ ስቃጠል እኮ እንዲህ ዞር ብለሽ አታይም። እሺ እኔ አንዴ ትክክለኛው መንገድ ላይ አልነበርኩም። አንተ ከኔ ትሻል የለ ስማኝ። አንተ ከኔ ትሻል የለ በነገሮች ስማኝ። እሺ እኔ ላንተ እምሆን ካይነት ሴት አይደለሁም። በቃ እኔ ላንተ አልሆንህም። እኔ ላንተ እምሆን ካይነት ሰው አይደለሁም። እኔ አሁን ሌላ ነገር እንድትሆን አይደለም ግን በቃ እኔ ላንተ እምሆን ካይነት ሴት አይደለሁም። እኔ ራሴን በማቆም ተናቀዋለሁ አይደለ? እና ላንተ ንጹህ ልብ አንተ ክፋት የሌለብን ንጹህ ልብ ያለ ሰው ነህ። ይሄን ሁሉ እንኳን እያደረኩ ነው አይደለም? እኔ አሁን አንዴ ሁሉም ነገር ሰማሁሽ አይደለ?
እኔ በቃ እዚህ ጋር መምጣቴም ተገቢ አይደለም። አንቺ ምንም መጠራትሽ ተገቢ አይደለም። እና ይቅርታ ተቀበለኝ ማለት ለምንም ነገር እኔ ዝግጁ አይደለም። የአንቺ ትተሽ ሄድሽው የፈለግሽውን ነገር ስታደርጊና በፈለግሽው መንገድ ስትራመጂ ቆይተሽ አሁን ኦኬ ልክ አይደለም ብለሽ መተሽ ይቅርታ ስትይ በሶስት ፊደል ነው የምሽረው። እንድንመለስ አይደለም በሰላም እንድንለያይ ነው የነገርኩህ እኮ ነው። ምንም አትፈልግም? 24 ጊዜ ነገርኩህ። ሶኒ እናንተ አብረን መሆን የምንችልበት አጋጣሚ ምድልም የለም። አልፈልግም። በቃ አብረን መሆንም አልችልም። እንግዲህ ቤተሰብ እኔ ምንም ማድረግ የምችለው ነገር የለም። እንዳያችሁትም እንደሰማችሁትም ነው። እማወራውን ሀሳብ እንኳን በስነ ስርዓት ሊያስጨርሰኝ አልፈለገም። ስለዚህ እኔ ምንም ማድረግ የምችለው ነገር የለም። ይቅርታ ብያለሁ፣ አዋጥፍቻለሁ፣ በድያለሁ ብያለሁ። ግን የኔን ይቅርታ እሱ መቀበል የሚችለው አብሬው ስለሆንኩኝና አብሬው መሆን ከሆነ እኔ ምንም ማድረግ የምችለው ነገር የለም። ምክንያቱም እንደነገርኳችሁ እኔና ታዲያ አብረን መሆን የምንችልበት አንድ እንኳን እድል የለንም። ስለሚወደኝ ብቻ አብሬው ሊሆን ስለማልችል እንግዲህ ምንም ማድረግ አልችልም። በእኔ በኩል ማድረግ ያለብኝን ነገር አድርጌያለሁ ብዬ አስባለሁ። እና ቤተሰብ አብራችሁኝ ስለነበራችሁ ስለ እውነት ከልብ አመሰግናለሁ። ደህና ሁኑልኝ።